ሙስሊምና እጅ መዘርጋት ለኔ ደግሞ حرام ነው። እንዴት በሙስሊም እጅ አይዘረጋም እንዴ? አይ ክልክል ነው። ሰላም ነው አለቃ። አጉርሰን እስኪ በእናት አጉርሰን እኮ አጉርሰና ና ግባ እስኪ ና የኔ አባት። ሰላም ነኝ የኔ አባት፣ እንዴት ነህ? ማን ነው ስምህ? ጌታቸው ባለው መስፍን ሁሴን አህመድ። ጌታቸው ለማን ባለው መስፍን ሁሴን አህመድ። ዋ ሁለት ስም ነው ያለ? ለምን ነው ሁለት ስም የምትጠቀመው? ምን ያው እንደዚህ በተሰበ የማያጣለስ ስለሆነ ምን ትለዋለህ? ዋ ሁለት ስም ያወጣል እንዴ ቤተሰብ? እንወድ ሰው ሌላም ሊያወጣ ይችላል። ያ ነው እንጂ የኔ ስም መስፍን ሁሴን አህመድ ነው። ትክክለኛ አባት ያወጣል ማን ነው ስም? መስፍን ሁሴን አህመድ። መስፍን ሁሴን አህመድ። ከቀን በኋላ እይታቸው በኋላ ነው እዚህ አዲስ አበባ ከመጣሁ። ስንት አመት ሆነ አዲስ አበባ ከመጣ? ቆይቻለሁ። ለሳይ ነበርኩኝ። የት ነበርክ? ለሳይ ጨርቆስ አካባቢ ነበር። ኦኬ ለሳይ ነኝ። ስለስን ወደኩኝ እጅህን ተከበለች ተላውጣ። ኦኬ ይችን ጎንህን አመመ። ይችን ይቺ ሎሚ ዘጋና ይችን መታኝ። ተዛ ዲናለሁ ብዬ ገጠርም ሄድኩ። ገጠርም ቆየሁ። ተመልሼ እዚሁ መጣሁ። እሺ አሁን በምን ነው የምትተዳደር? ስራ ምንም የለኝም። ያው ሙስሊምና እጅ መዘርጋት ለኔ ደግሞ حرام ነው። ያው የወደቀችው እንዲሁ ሰው ሳላቀስ አይቶ ሰው ታልሰጠኝ እንደዚህ እጄን አልዘረጋም። እንዴት በሙስሊም እጅ አይዘረጋም እንዴ? አይ ክልክል ነው። እዛ መስጊድ ፊት ለፊት እንትን የሚጠይቁት እምልህ ያንተና የሌላው አመለካከት ነው እንጂ እጅህን ወደ እኔ ዘርጋ ነው የሚለው። ወደ ፈጣሪ ነው እጅ ለምን የሚለው ቁርአን ማለት ነው። አይ መዝሀብ ነው እንጂ ይሄ ቁርአን ሐዲስ የሚባል ነገር ተቀም በኋላ የመጣ ነው። ያንተን ማንነትን ስለ መሐመድ አይተረክም መዝሀብ። ስለ ፈጣሪ፣ ስለ ሰው ልጅ፣ ስለ መላክ ነው። ያንን አነብ ነበር ጀማ ንጉስ አካባቢ። ያው በዛም ፊትና አለ እንግዲህ አላህ ያመጣ በትንሽ ነው። ግን ጦር ኃይሎች ህክምናም ገብቼ ምንም ማለት ነው። አይዞ የኔ አባት አይዞ። አሁን ጎዳናውን ተተዳደር። አይዞ የኔ አባት። እሺ አንድ አሜሪካ ወንድምህ ነው። እቺን 10,000 ብር ዞይ ይባላል። እቺን 10,000 ብር ልኮልሃል የኔ አባት። 10,000 ብር ናት። ምን ነው ደነገጥክ? እንዴት አስደነግጥ ብለህ ነው የኔ አባት። ዞይ ይባላል። በጣም አበላል ምናምን አንጀቴን ስለበላኝ ነው። ወንድ ልጅ ደግሞ አይክፋው፣ ወንድ ልጅ አይጣ። ይሄ አሁን ዛሬ ለስታይ ነኝ። ይሄንን ብር ለኔ ለሳምንት ደግሞ እዚህ እኮ ነው። አይዞ በሳምንት ስንት ይገኛል ሲሰሩ? አላህ ሲሻብህ ሽተቱን ምን ታደርገዋለህ? እንደው ተቻላቸው እነ መሰረት ደፋር ታገይቶ ነው ሰለሞን ቦጋለ ሰራዊት ፍቅሬ እነዚህ ሰዎች ጋር እንዲደርስ እንዲረዱ እንዴት መረጥካቸው? እነዚህን ሰዎች በጣም ብዙ ድርሰት መስራት ይችላል። የዘፈን በጣም ብዙ ነገር መስራት ይችላል። ኦኬ ጥበብ ላይ ጎበዝ ነህ? በዚህ ምንም። እስኪ አንድ ዘፈን አንድ ግጥም እስኪ በልልኝ። የማትበላው ተይዛን በጀራ የማትበላው ተይዛን በጀራ ልቤን አደማቸው አካል ገላ ሆዴ። የኔ አባት ጀግና ነህ። እነዚህ ላልካቸው ሰዎች እንዲደርስ በጠቅላላ ሼር አደርጋለሁ። ያዩታል በእርግጠኝነት። እሺ አላህ ይስጠው። አሜን አሜን። ምንዳም ታላህ ነው። ምንዳውን አላህ ይክፈለው። አሜን። ስጦታውን አላህ ይክፈለው። አሜን። ከፍ አላህ ነው። አላህ ይስጠው። አሜን። ነሳኡና አላህ ተላው ላይ ያለው ኢፍናን አላህ ያዝለት። አሜን። የጉን ነገር አላህ ይሻላል። አሜን። ልብህን ጭንቀት ቢሰማ
አላፊ ነው ለዋዛ ለሰው መጥፋታችን ገዛ ከሌለ ማን አለ ደጅ